ሰላም ጤና ይስጥልኝ የጊዮን ድምጽ ተከታታዮቻችን የዕለቱን አጫጭር መረጃዎች ወደ እናንተ አደርሳለሁ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ እላለሁ። የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታውቀዋል። የመጀመሪያ የተነሳው ከፌዴራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉ በጥቅም የተሳሰሩ የተወሰኑ የህወሓት አጃዎች የተወሰኑ ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ እየከተቱ ነው ሲሉም ገልጸዋል። ይህ እንቅስቃሴ ትግራይን ወደ ሌላ የትርምስ ምዕራፍ እየወሰደ ይገኛልም ሲሉ ተናግረዋል። ይህን አስመልክቶ የፌዴራል መንግስት በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂ ጦር አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም ብለዋል። በዚህ ደረጃ ለማቅረብ የሚያስችል ሁኔታም የለም ሲሉ ገልጸዋል። ክልሉ ወደ ሌላ ጦርነት መግባት የለበትም። ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። የፌዴራል መንግስቱ አግባብነት ያለው ኃላፊነት መውሰድ ይኖርበታል ብለዋል። የትግራይ ህዝብ ዳግም ወደ ግጭት እንዳይገባና ሰላምን መፍጠር የሚቻልባቸው እድሎችን ማጽናት እንደሚገባ ጠቁመዋል። ፌዴራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌዴራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል።